ጀግኒቷ ዳግም ተወልዳ ወደ ኋላ ከተመለሰች በኋላ የመጀመሪያ ስራዋ ያደረገችው የቤቷን የውሃ ቧንቧ በመዶሻ መስበር ነበር። በመቀጠል ቧንቧ ሰራተኛ ጠራች። ይህን ያደረገችው በዛን ቀን አንድ ሰው ወንጀል ሰርተሻል ብሎ ሊከሳት እንደሆነ ስለምታውቅ በዛ ሰዓት ቤት እንደነበረች ምስክር ለማዘጋጀት ነው። በቀድሞ ህይወቷ መንገድ ላይ የወደቁ እናትና ልጅን በደግነት አምቡላንስ ጠርታ ረድታቸው ነበረ። ነገር ግን ብዙም ሳይቆይ ልጅቷ ዘመዶቿን ይዛ በመምጣት ጀግኒቷ ናት እናቴን በመኪና ገጭታ የጣለቻት ብላ በፈጠራ ከሰሰቻት። አንድ የጥበቃ ሰራተኛ ጀግኒቷ ሰውን ስትገጭ የሚያሳይ የተቀነባበረ ቪዲዮ አቀረበ። በዛ ሰዓት የጀግኒቷ ፍቅረኛ ሳይቀር ወንጀለኛ እንደሆነች አመነ። ከቤተሰቦቿ አንዱን በቢላዋ ወጋት። ጀግኒቷ አይኗን ስትከፍት ግን ከአደጋው አንድ ቀን በፊት ወዳለው ጊዜ ተመልሳ ራሷን አገኘችው። ሁኔታውን ስታጠና እናትና ልጅ ሲወርቁ ያዩት ትንሽ ጉዳት ብቻ ነበረ። በዛ ላይ መንገዱ ለወራት ተዘግቶ የነበረ ቢሆንም አንድ መኪና ቆሞ ቪዲዮ ይቀዳ ነበረ። ይህም የሆነ ሰው ሆን ብሎ ሊያጠምዳት እንደተፈለገ አሳያት። ስለዚህ ጀግኒቷ በመጀመሪያ ወዳደገው ቦታ ሄዳ የመንገድ ሰራተኞች የጥንቃቄ ምልክት እንዲያቆሙ አደረገች። በዚያ መንገድ ስለታጠረ አደጋው እንደማይደርስ አመነች። ወደ ቤት ተመልሳም ጉንፋን እንዲይዛት በቀዝቃዛ ውሃ ታጠበች። ይህን ያደረገችው በሚቀጥለው ቀን ስራ እንዳትሄድ ምክንያት እንዲሆናት ነው። ከዚያም ቀኑ ሙሉ ቤት እንደነበረች ለማረጋገጥ ካሜራዋን አብርታ መቅዳት ጀመረች። በሚቀጥለው ቀን ፍቅረኛ የሷ ሞተር ሳይክል ይዞ ለማውጣት ሲፈልግ አየችው። በቀድሞ ህይወቷ እሱ ምንም አይነት መከላከያ ስላላደረገላት ፍቅረኛዋ ላይ ጥርጣሬ ያደረባት። ሞተር ሳይክሉ አሁንም ጋራዥ ውስጥ መሆኑን ስታይ ምንም አይነት ስህተት እንዳይፈጠር ሌላ ቧንቧ ሰራተኛ ጠራች። ድንገት ልጅቷ ከዘመዶቿ ጋር ወደ ቤት ዘልቃ ገባች። ነገር ግን በዚህ ጊዜ ጀግኒቷ ምንም አልደነገጠችም፣ ምክንያቱም ንጽህናዋን ለማረጋገጥ የሚያስችል በቂ መረጃና ማስረጃ በእጇ ይዛለች።